የወጣችሁበት ካለ ተራችሁ የሆናችሁበት እግዚአብሔር ፈጥኖ ያወጣችኋል። አስቸኮሏቸው ሲል በጣም የገረመኝ ወደ ሞት ሳይሆን ወደ ቦታቸው ነው፣ ወደ ስፍራቸው ነው፣ ወደ ህልማቸው ነው። ዘፍጥረት 42 ላይ ዮሴፍን ንጉሡ ምን አለው? አስቸኩሉት ይላል። ከወይን ቤት ዛሬ ከወይን ቤት አሜን ይባላል። ከወይን ቤት ከውርደት ከባዶነት ከእስራት በኢየሱስ ክርስቶስ ምን አስቸኮሉት አለ። አስቸኮሉት አረ በጌታ የሆነ ኃይል ያስቸኩላችኋል። ካለ ቦታችሁ ከተቀመጣችሁበት ያስቸኩላችኋል። አንተ ባለራዕይ ነህ እዚህ አይደለም ብሎ ያስቸኩላችኋል። ወይን ቤት አይገባም ብሎ ያስቸኩላችኋል። እስራት አይገባሽም ብሎ ያስቸኩልሻል። ባዶነት አይገባሽም ብሎ ወደ ሙላት ያስቸኩላችኋል። ኢየሱስ ያያት የአብርሃም ልጅ ናት። ጎባጣ ናት። የኪዳን ልጅ ናት። ኪዳን ያለባት ምንድን ናት? ጎባጣ ናት። ኢየሱስ አያትና እንደዚህ ልትሆን የሆነ ሰው አይገባኝም በሉ እስኪ። አሁን ያላችሁበት አይገባችሁ። አሁን እያሳለፋችሁ ያላችሁት አይገባችሁ፣ አይገባችሁ፣ አይገባችሁ። አይገባችሁ። በተለይ ኢትዮጵያውያን አይገባንም፣ አይገባንም። ሰሞኑን ፓስተር ቤት እየቀየሩ ነበሩና እኔ እኮ ስንት አይሱዝ ነው የሚበቃው ዕቃ ለመቀየር ምናምን ምነው አንድ ጊዜ እግዚአብሔር እንደነ ብሬ ሀገር ባረገ ሀገራችን ብዬ አሰብኩ። እንደውም አንተ ከባረከን ይሆን ኢትዮጵያ ዕቃ ሳንሸከም በተዘጋጀው ላይ የምንገባበት ዘመን ይመጣ ይሆን ብዬ አሰብኩና ይመጣል ይሆናል በሉ እስኪ ይሆናል። አሁን እዚህ እንግሊዝ እዚህ ኤምባሲ ጋር ለሶስት ወር የመጣ አምባሳደር ለሶስት ወር የመጣ ዲፕሎማሲ የራሱን ይዞ ይመጣል። ሲሄድ ደግሞ ጥሎ ይሄዳል። የኛስ የ20 ዓመት ማንደጃ ይሄ የሸክላውን ቡቱታ አንድ ጊዜ ትዝ ይለኛል። ልጁ እኮ ደህና ነገር አለው። መድኃኒት ፋብሪካው ሲሰራ ቤት ሊከራዩ መጡኛ። ከተከራዩ ኮሞዲ ነው ከወጡ ራሱ እኮ 7 ዓመት ኦሎሞስ 6 ዓመት 5 ዓመት ያልፉታል። እስካሁን በረራው ከቤታችን አልወጣለ። ሙሉ ህንፃውን ተቆጣጠረ በረራው። አሰብኩና አገሬ አስባት የ20 ዓመት አንዳንዱ የአያቱ ቢላ ይሄ እኮ የአያቴ ነው ብሎ ያስቀምጥልናል። ወይ መጋኖ ወይ መጋኖ። ይሄ በሲዳምኛ ነው መስበር ያለብኝ። የተሰበረ ይሁን። ተቸገርን። ታዲያ ከዚህ አይነት ጋር እንኑር ነው የምትሉት ወይስ እንውጣ? በኢየሱስ መውጣት ይሁንላችሁ። እስኪ አሜን ይባላል። በሆነ በነበርኩ ጊዜ አንድ ፓስተር ፋሲል ታውቃለህ፣ ቤት እየቀየረ ሱፉን ብቻ በኮሮላ መኪና 4 ጊዜ አመላለሰው ሌላ ዕቃ ሳይጨምር የሚውላው ከቶማስ ጋር። ሰውየው ግን ቆንቃና በጣም የገረመ ቶሚ ደግሞ ዛሬ እቺ የለበሳትን አምሮባል ከተባለ የሆነ ሰው ልክ ሆነ እንካ ብሎ የሚሰጥም እሱ ጋር እየዋለ ሰውየው 4 ጊዜ ሱፍ እያመላለሰ አይሰጥ በጌታ በኢየሱስ በጌታ ከዚህም ያውጣን ጌታ። እጆቻችሁ ከፍ አድርጉ እስኪ። ከዚህም ያውጣችሁ ጌታ። ከስግብግብነት ያውጣችሁ ጌታ።